ከሁለት ዓመታት በፊት ወጣት ተኮር ሲቪል ማህበረሰብ ድርጅቶች ጥምረት ለሀገራዊ ምክክር በሚል ስያሜ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ድጋፍ በወጣቶችና በሰላም ግንባታ ላይ የሚሰሩ 52 የሲቪል ማህበረሰብ ድርጅቶች ጥምረት መሰረቱ። ከወራት በኋላ ዩቡንቱ የወጣቶች ለሰላም ግንባታ ጥምረት በሚል አዲስ ስያሜ የኢትዮጵያ ወጣቶች በሀገራዊ ምክክር ሂደት ላይ ተግባራዊ ተሳትፎ እንዲያደርጉና በዘላቂ ሰላም ግንባታ ላይ ተጨባጭ ሚና እንዲኖራቸው ለማስቻል እየተንቀሳቀሰ ይገኛል። ኡቡንቱ ወይም እኔ ላንተ አንተ ለኔ የሚለውን ዝነኛ አፍሪካዊ ሐሳብ መነሻ በማድረግ እንዲሁም የወጣቶችን ተሳትፎ ለማሳየት ዩዝ ለሚለው ቃል ዋይ ፊደልን ከፊት በማስቀመጥ ጥምረቱ ዩቡንቱ የሚል ስያሜን ይዟል። ዩቡንቱ የወጣቶች ሰላም ግንባታ ጥምረት ከተመሰረተ ጀምሮ እየተካሄደ ስላለው ሀገራዊ ምክክር ያላቸውን ግንዛቤ ከማሳደግ ጀምሮ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ከተመሰረተ 2 ዓመት ነው። በዋናነት አተኩሮ ሲሰራ የነበረው ሀገራዊ ምክክሩ ላይ ነው። አሁን እየተካሄደ ያለው ሀገራዊ ምክክር ላይ ወጣቶች እና ወጣት ተኮር ድርጅቶች እንደ ሲቪል ማህበረሰብ እንግዲህ የተሰጠን ሚና አለ በሀገራዊ ምክክሩ ማለት ነው። ስለ ህብረተሰቡ ስለ ሀገራዊ ምክክሩ እንዲያውቅ ግንዛቤ መፍጠር እንደገና ደግሞ የወሽዶግ አይነት ሚናም እንዲኖረን ጧል ማለት ነው። ስለዚህ ያንን ለማገዝ ስንሰራ የቆየነው ምንድነው በተለያዩ ፕላትፎርሞች ለምሳሌ ሶሻል ሚዲያ፣ በሚኒስትሪ ሚዲያ፣ ሬዲዮ በመሳሰሉት በቴሌቪዥንም በተለያዩ በተገኙ አጋጣሚዎች ስለ ሀገራዊ ምክክር ማስተማር። ዩቡንቱ ባደረገው የዳሰሳ ጥናት መነሻነት በርካታ ወጣቶች ስለ ሀገራዊ ምክክሩ በቂ ግንዛቤ እንደሌላቸው በመረዳቱ በተለያዩ የሀገሪቱ ክፍሎች በመዘዋወር ለወጣቶች ስልጠናዎችን ከመስጠት ባሻገር የጎንዮሽ ውይይቶችን ሲያካሂድ ቆይቷል። ያላቸው ግንዛቤ ምን ያህል ነው የሚለው ነገር በመላ ሀገሪቱ ወደ 2000 አካባቢ የሚሆኑ ወጣቶች ሳምፕል በዛ ላይ ተወስዶ ምን ያህል ነው የሚለው ነገር የዛሬ 7 ወር አካባቢ ጥናት ተደርጎ ነበር። ስቲል ብዙ እንደሚቀር አይተናል ማለት ነው። ከግማሽ በላይ ወደ 45% ስለ ሀገራዊ ምክክር አናውቅም የሚል መልስ ነበር የሰጡት። ስለዚህ ያን መሰረት በማድረግ ደግሞ በተለያዩ ከተሞች ትልልቅ ከተሞች ላይ የሄድን የወጣት ተወካዮችን ስለ ሀገራዊ ምክክር ስልጠና የመስጠት እንደገና ደግሞ ሳይድ ዲያሎግ ወይም ደግሞ የጎንዮሽ ውይይት ማድረግ ስንሰራ ነበር። ይሄንን በማድረጋችን አንደኛ ግንዛቤያቸው ከፍ እንዲል፣ ሁለተኛ ደግሞ የወጣቶች አጀንዳዎች ወይም ደግሞ ኢሹዎች ምንድናቸው የሚለው እንዲለይ አድርገናል። የወጣቶች ግንዛቤ ስለ ሀገራዊ ምክክሩ ከማሳደግ ባለፈ ዩቡንቱ ወጣቶች ሊይዙላቸው የሚፈልጓቸውን አጀንዳዎች በመለየት ለሀገራዊ ምክክር ኮሚሽን ማቅረብም ችሏል። እንግዲህ 7 ከተሞች ላይ አድርገን ከ10 ክልል የመጡ ወጣቶችን በእነዚህ ከተሞች እያወያየን አጀንዳቸውን እየለየን እየተሰበሰበ ደግሞ ለሀገራዊ ምክክር ኮሚሽኑ ከሁሉም የሀገሪቱ ክልሎች ወጣቶች ተወካዮች ባሉበት ማስረከብ ችለናል ማለት ነው። ከየክልሉ ወጣቶች ተወያይተው ያመጡትን ነው የተጨመቀው ማለት ነው። እዛ ሲመጣ ኮመንሊ ምንድን ነበር? ለምሳሌ አክሱም ላይ የተነሳና ሐዋሳ ላይ የተነሳ ድሬ ላይ ኮመን ምንድን ነበር የወጣቶች ጥያቄ? ምክንያቱም የየአካባቢያቸው አላቸው። ሁሉም የየአካባቢ ጥያቄዎች የየአካባቢ ስምምነቱ እንትኖች ፍላጎቶች አሉ። እንደዛ የሆነውን ነው አንድ መጭመቅ የተቻለው ማለት ነው። ሁለተኛ ግን በተለየ መልኩ እንዲታይ የሚፈልጉት አለ። ለምሳሌ አሁን ሁሉም ማንሳት ባይቻልም አንደኛው የወጣቶች ስራ አጥ መሆን ለሰላም ላለመረጋጋት አገሪቷ ትልቅ እንትን አለው። ምክንያቱም ወጣቶች ስራ ከሌላቸው ለየትኛውም ኤክስፖዝድ ይሆናሉ ማለት ነውና አገር እንዳትረጋጋ አድርጓል። ስለዚህ አንደኛው ነገር ለወጣቶች ስራ ፈጠራ ሁሉም ጋር የተነሳ ኮመንት ማለት ነው። ሁለተኛው ሲነሳ የነበረው ከትምህርት በተለይ አሁን ካለው የትምህርት ፖሊሲ አንፃር ብዙ ወጣቶች ስቲል እንደገና አሁንም ከትምህርት ውጪ ወይም ደግሞ ዩኒቨርሲቲ ጆይን ማድረግ አልቻሉም። ስለዚህ ይሄ አሁንም ስቲል ለሰላም እጦት ለሀገር እንትን ማድረግ ኮንትሪቢዩት እያደረገ ነው ያሏቸው ነገሮች አሉ። ሶስተኛው ለምሳሌ ደግሞ ትርክት፣ የተዛባ ትርክት በሀገር ጉዳይ ላይ በሀገር አብሮ በመኖር ላይ በጣም ፈተና ሆኗል ያሏቸው አሉ። የወጣቶች አጀንዳ ለሀገራዊ ምክክር ኮሚሽኑ በቀረበበት ወቅትም ከሰላም ግንባታ አንፃር የወጣቶች የጋራ ጥያቄ መለየት በመቻሉ ተገቢውን ትኩረት እንዲያገኙ አድርጓል።
ወጣቶች ብዙ ጊዜ ተገቢው ቦታ አይሰጣቸውም ወይ ደግሞ ተገቢ የቁጥራቸውን ያህል በሀገር ላይ ያላቸውን ፋይዳ ያህል ሩም ብዙ አይሰጣቸውም ማለት ነውና እንደዛ እንዳይሆን እንግዲህ ባለን አጋጣሚ የዚህ በመላ ሀገሪቱ ያሉ የኛ አይነት ድርጅቶች ስለ ሀገራዊ ምክክር ምንድነው የሚለው ነገር በደንብ የማሳወቅ ስራ ግንዛቤ መፍጠር ስራ ሰርተዋል። እንዲሁም ሀገራዊ ጉዳዮች ላይ ደግሞ ከዛ በኋላ በጋራ ሆነን መንቀሳቀስ ጀምረናል ማለት ነው። ዩቡንቱ እንቅስቃሴ ከጀመረበት ጊዜ ወዲህ በሰላም ግንባታ ረገድ በርካታ ስኬቶች ማግኘቱ ይገለጻል። እንዲህ ባለፉት 7 እና 8 ወራት ትግራይን ጨምሮ ወጣቶች በተለይ ያሏቸው ቁልፍ ችግሮች ምንድናቸው? የወጣቶች መሰረታዊ ጉዳዮቻቸው ምንድናቸው? 1-3 የወጣቶች የጎንዮሽ ምክክር በትግራይ እንዲሁም ደግሞ እሱን ደግሞ ይዘን አጠቃላይ የወጣቶች የትግራይ ወጣቶችን አጀንዳ ለናሽናል ዳያሎግ ኮሚሽን ማቅረባችን አይ ቲንክ በጣም ትልቅ ስኬት ነው ብለን እናስባለን። ለምን በግጭት የቆየ አካባቢ ነው። ብዙም በናሽናል ዳያሎግ ወይም በሀገራዊ ምክክርና ሌሎች የፒስ ቢልዲንግ ጉዳዮች ላይ ብዙ ወጣቶች የተሳተፉበት ሁኔታ አልነበረም ትግራይ አካባቢና እሱን ለናሽናል ዳያሎግ ኮሚሽን ማቅረባችን አንድ ትልቅ ስኬት ቢታይ ጥሩ ነው ብዬ አስባለሁ። እሱን ይዘን ደግሞ በደቡብ አካባቢ ሐዋሳ፣ ምስራቅ አማራ ላይ ደግሞ ያው ትንሽ ከግጭት የተሻለ ቢሆን ያለው የምስራቅ አማራና የአፋር ክልል አካባቢ ስለሆነ እሱም እንደዚሁ ወጣቶች እንደዚሁ ውይይት ያደረግንበት ሁኔታ አለ። ከዛ ባሻገር በጅማ አካባቢ ደግሞ በኦሮሚያና ደቡብ ምዕራብ ኢትዮጵያ አካባቢ ያሉ ወጣቶችን እንዲሁም ድሬዳዋ አካባቢ ደግሞ 1-3 ክልሎች ላይ ያሉ ወጣቶችን ያሏቸውን እንደ ክልል ያሏቸው ኢሹዎች ምንድናቸው ፕራዮሪታይዝ አድርገው ያወጡበት ሁኔታ አለ። ከዛም ባሻገር ደግሞ የነዚህን ወጣቶች አጀንዳ ደግሞ ኮሌክቲቭሊ አንድ ለናሽናል ዳያሎግ ኮሚሽን ወይንም ለሀገራዊ ምክክር ኮሚሽን፣ ሁለት ደግሞ የሚያነሷቸው አጀንዳዎች ከናሽናል ዳያሎግ በዘለለ ለፖሊሲ ግብአት የሚሆኑ ናቸው። ብዙ የተወሳሰቡ ችግሮች ናቸው ያሉባቸው የኢትዮጵያ ወጣቶች። ዩቡንቱ የወጣቶች ሰላም ግንባታ ጥምረት በሀገራዊ ምክክር ሂደቱ ላይ የጀመረውን የጎላ እንቅስቃሴ በማስፋት በሌሎች የወጣቶች ንቁ ተሳትፎ የሚሹ ሀገራዊ ጉዳዮች ላይም በንቃት መሳተፉን ቀጥሏል። መተባበርን እንደ አንድ ቁልፍ እሴት የያዘው ዩቡንቱ ለሰላም ግንባታ የሚረዱ ሀገራዊ እሴቶችን መጠበቅ እንደሚገባ ይገልጻል። ዋናው እሴታችን ሰላም ነው። ከዛ ደግሞ ፍልስፍናው እኔ ለአንተ አንተ ለኔ የሚለው ደግሞ ምንድነው? አንድ ግለሰብ ብቻውን በዚህ ምድር ላይ ሊኖር አይችልም። ሌላ ወይ ወንድም ወይ ጎረቤት ወይ ስጋ ዘመን ወይ የሥራ ወይ የእንትን ፓርትነር ያስፈልገዋል። ስለዚህ ያ ሰውዬ ያለዛኛው ሰውዬ መኖር አይችልም። ህዝብም እንደገና ለምሳሌ የሆነ እምነት ተከታዮች ያለ የሆነ እምነት ተከታዮች ወይ በግብይት ወይ በተለያየ መልኩ ይገናኛሉ ማለት ነው። ማህበራዊ ትስስራችን በጣም ጠንካራ ነው። ስለዚህ ብቻውን የሆነ ሃይማኖት፣ ብቻውን የሆነ ብሔር፣ ብቻውን የሆነ ኮሚኒቲ ግሩፕ ኤግዚስት ሊያደርግ አይችልም። የግድ ያስፈልገዋል። በሆነ መልኩ ያኛው እንትን ያስፈልገዋል ማለት ነው። ስለዚህ እሱ ለዛኛው መኖር አለበት፣ ይሄኛውም ለዚህኛው መኖር አለበት የሚለው ነው። መተባበር የኖረ ኢትዮጵያ እንደ ኢትዮጵያ ውስጥ የኖረ አብሮነት የኖረ ነው። በብዙ መልኩ ትስስር አለ። ግን ችግር ሲሆን አይቻል አቅም ከግጭት ተላቆ በውይይት የሚያምን የህብረተሰብ ክፍልን ከመፍጠር አኳያ ዩቡንቱ የወጣቶችን ተሳትፎ በማሳደግ በሂደት ተጨባጭ ውጤት ለማምጣት ያለማል። የዲያሎግ ካልቸር ፕሮሞት ማድረግ አለብን። ናሽናል ዲያሎጉ ኢትስ ፕሮሰስ ነው ማለት ከውጤቱ በላይ ፕሮሰሱን ነው ማገዝ ያለብን የሚል ትልቅ እምነት አለን። እንግዲህ ብዙ ጊዜ የኛ ሀገር ታሪክ እንደምታውቀው ጦርነት ላይ እንትን ያለ ነውና ወደዚህ ካልቸር መምጣት በራሱ ትልቅ ኢኒሺዬቲቭ ነውና ይሄንን ነገር ደግሞ ለማገዝ ወጣት ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ትልቅ ሚና አላቸውና ከዛ አንፃር ያንን ፕሮአክቲቭሊ መደገፍ አለብን የሚል እምነት አለን ናሽናል ዳያሎግ። ከዛ ባሻገር ግን የወጣቶች ኢሹ ብዙ ነው ከናሽናል ዳያሎግ በዘለለ ግን ለሌሎች የፖሊሲ ጉዳዮች ከሌሎች ላይን ሚኒስትሪስ ጋር በደንብ ተቀራርቦ ከመስራት አንፃር ብዙ ይጠበቅብናል። ዩቡንቱ በበጎ ፈቃድ የሲቪል ማህበረሰብ ድርጅቶች የተቋቋመ ጥምረት እንደመሆኑ በአጭር ጊዜ ውስጥ የወጣቶችን ተሳትፎ በሀገራዊ ምክክሩ ውስጥ በማሳደግ ረገድ አበረታች ውጤት ማየት ቢቻልም የተነሳለትን ዓላማ በዘላቂነት ለማከናወን እያጋጠሙ ያሉ ተግዳሮቶችን በኃላፊነት ለመወጣት ቁርጠኝነቱን ያሳያል። 2 ዓመታት የኛ ኤክስኪዩቲቭ ቲም ውጤታማ ሆነናል። ኮሚትመንቱ ስላለ የሀገር ፍቅር ስላለ ኃላፊነትም ስላለብን እና እነዚህ የሪሶርስ የታይም እንደገና ደግሞ ስለ ጉዳዩም ያለን ግንዛቤ መጀመሪያ አካባቢ ላይ ዝቅተኛ መሆን
የመሳሰሉት እንደገና ደግሞ አንዳንድ ቦታ ላይ ደግሞ እንደ ልብ ለመንቀሳቀስ ለምሳሌ አንዳንድ ክልሎች ስቲል አክቲቭ የሆነ ኮንፍሊክት ያለባቸው ቦታዎች አሉ። በዚህም ዩቡንቱ ወጣቶች በዘላቂ ሰላም ግንባታ ላይ አዎንታዊ ሚናዎችን እያሳደጉ እንዲሄዱ ቀጣይነት ያለው ስራ ለመስራት ተነሳሽነትን ሰንቋል።